ሰላም ጤና ይስጥልኝ። ይህ ከእኔ ጋር እናንብብ የተሰኘው የዩቲዩብ ቻናል ነው። በዚህ የዩቲዩብ ቻናል ላይ የተለያዩ አይነት ረጃጅምም የሆኑ አጫጭር የልብ ወለድ መጽሐፍቶችን በትረካ እናቀርብላችኋለን። ከዚህም በተጨማሪ የተለያዩ አይነት የግጥም መድብሎችን፣ ቁም ነገር አዘል ቀልዶችን፣ ሌሎችንም መጣጥፎችን በዚህ የዩቲዩብ ቻናል ላይ ይዘን የምንቀርብ ይሆናል። ዛሬም አለመኖር ከተባለውና በዶክተር ዳዊት ወንድማገኝ ከተደረሰው መጽሐፍ ላይ ቀጣዩን ክፍል ይዤላችሁ ቀርቤያለሁ። ዶክተር ደስታ ከክፍሉ ከወጣ በኋላ በተለመደው ካፌቴሪያ ሄዶ ማኪያቶ ሲጠጣ እንደነበር ተመልክተናል። በስልክም ከውቢት ጋር የተለያዩ አይነት ነገሮችን ከተወያዩ በኋላ ጠበቃ እንደሚፈልግና ጓደኛዋን እንድትቀጥራት ጠይቋት ነበረ። ከዛ በኋላም አልማዝ የተባለችው የቢሮ ተላላኪ መታ አለቃው እንደሚፈልጉት ገልጻለት እንደነበረም አውቀናል። ከዚህም በተጨማሪ ከአለቃው ጋር እሰጥ አገባ ውስጥ እንደነበረም ባለፈው ክፍል ላይ ተርኬላችሁ ነበር። ዛሬ 17ኛውን ክፍል ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደወሏን ምልክት ከነካችሁ ደግሞ ቪዲዮዎች እንደተለቀቁ መልእክት ይደርሷቸዋል። አሁን ወደ አለመኖር የልብ ወለድ መጽሐፍ ትረካ እንተላለፋለን። አለመኖር ደራሲ ዶክተር ዳዊት ወንድማገኝ። ተራኪ ከእኔ ጋር እናንብብ የዩቲዩብ ቻናል። ደስታ ከአለቃው ቢሮ ከወጣ በኋላ በቀጥታ ወደ ሕክምና ክፍሉ አመራ። በተናገረው ባይጸጸትም ንዴቱ ግን ለምን ከመጠን በላይ እንደገነፈለበት ለመረዳት አልቻለም። ዛሬ የሆነ ነገር እያናደደኝ መሆን አለበት አለ። ብቻውን እያወራ መሆኑን በማስተዋል ዙሪያውን ገልመጥ ብሎ አየ። ማንም አላየውም፣ አልሰማውም። በጠዋት ተማሪዎቹና ሰውየው ላይ ወረድኩባቸው አለ አሁንም ለራሱ። ይህን እያሰበ ወደ ማከሚያ ክፍሉ ገባ። ጠረጴዛው ላይ የተወሰኑ የህመምተኛ ካርዶች ተቀምጠዋል። ከሱ መቀመጫ በስተግራ በተቀመጠ አጭር አግዳሚ ወንበር ላይ 3 ተማሪዎች በግድ ተቃቅፈው ተቀምጠዋል። ወደው ሳይሆን ወንበሩ ነው ያስተቃቀፋቸው። ከተማሪዎቹ ትይዩ የህመምተኛ መመርመሪያ አልጋ የክፍሉን የቀኝ ጠርዝ ይዞ ተዘርግቷል። ደስታ የመጀመሪያውን ካርድ አንስቶ ስሙን አነበበና ፈገግ አለ። አሁን ንዴቱ ብን ብሎ ጠፍቷል። የሚያውቀው የለመደውና የሚወደው ቦታ ላይ ነው ያለው። ከዚያ በተጨማሪ የመጀመሪያው ታካሚ ሽማግሌው አቶ ማናየህ ናቸው። ክብሩ ነበር ወደሱ የላካቸው። ከዚህ ቀደም 2 ጊዜ አይቷቸዋል። ጥሩ ግንኙነትም መስርተዋል። አባባ ብሎ ተጣራ ሽማግሌውን ታማሚ ወረፋ ከሚጠብቁት ሰዎች መሃል። ልጅ ደስታ የሚጠራልህም ሰው የለም አሉ ሽማግሌው። መኖርስ አለ፣ ግን እሱን የሚያህል አንጋፋ ራሴ ልጥራ ብዬ ነው። ነገሩ ሁሉንም እኔ ብጠራ ነው ትክክል የሚሆነው አለ ደስታ። ጥሩ ነው ደስታ፣ እግዚአብሔር ያክብርህ፣ ሁላችሁንም ያክብራችሁ። እናንተ ባትኖሩ ምን እንሆን ነበር? እሱ ፈጣሪ ያክብርህ፣ እድሜ ይስጥ ልጄ፣ እድሜ ነው ዋናው ሲሉ መረቁ ሽማግሌው። አሜን አሜን አባባ፣ አረፍ ይበሉ አለ ደስታ። በመቀጠልም እነዚህ 3 ጎረምቾች እንግዲህ የኔ ተማሪዎች ናቸው። መቼም ቅር አይሎትም አይደል? እኛም እንዲህ ነው የተማርነው አለ ደስታ በማስፈቀድም በማግባባትም። መንገዶኝ ይኑሩ ይማሩ፣ መማር ጥሩ ነው ልጄ፣
እኛ ትምህርት ባልነበረበት ዘመን ተወልደን እንደመሰለን ኖረናል። ክፉ አይደለም፣ ይማሩ ይቆዩ አሉ ሽማግሌው። እሺ አመሰግናለሁ መለሰ ደስታ። ደሞም ጥሩ ልጆች ይመስላሉ አሉ ሽማግሌው እንደ መቀለድ እያሉ። እንዴት አወቁ? አለ ደስታ ጨዋታውን መቁረጥ እንዳለበት ራሱን ለማስታወስ እየሞከረ። እንዴ አታያቸውም ተቃቅፈው ተቀምጠው? መቼም ቢዋደዱ ነው አሉ ሽማግሌው ተማሪዎቹን። ልክ ነው አለ ደስታ የሚቀጥለውን እየጠበቀ። መቼም ጥሩ ነው ቢዋደዱ፣ ሴቲቱም አላስቀምጠው ለሁለት ያከፋት ብለው ሽማግሌው ሳቁ። ደስታ በሳቁ አጀባቸው። በሳቁ መሃል ሁለቱ ወንድ ልጆች እጃቸውን ከልጅቱም ከራስ በራሳቸውም ትከሻ ላይ ቀስ ብለው አወረዱ። ተጫዋች ኖታ አለ ደስታ። ጨዋታ ጥሩ ነው ልጄ፣ በጨዋታ መሃል እኮ ብዙ ቁም ነገርም አለ አሉ። እውነት መለሰ ደስታ። ታዲያስ አየህ፣ አሁን እኔ በዚህ ጨዋታ መሃል አንድ ቁም ነገር ልንገርህ። የድሮ ተማሪ አይዋደድም ነበር። አንዱ በአንዱ ላይ ሸር መስራት፣ መተነኳኮል ነበር። ለዚህም ሳይሆን አይቀርም የድሮ ሰው አብሮ መስራት እያቃተው የቀረ ብለው ትንሽ እንደመቆዘም አሉ። ይቅር ግድ የለም ዋናው ብቻ መኖር ነው፣ ተወው ልጄ ብለው በከዘራቸው መሬቱን መታ መታ አደረጉት። እሺ እሺ አለ ደስታ እንደማዘን ብሎ። እንዴት ነው ታውን ጤናዎትን? አለ ደስታ ካርዳቸው ላይ ከዚህ ቀደም የጻፈውን ለማንበብ እየሞከረ። አንዳንድ ጊዜ እንደዚህ ደግሞ ለማንበብ ሲቸግረው መጀመሪያውኑ ለምን እንደጻፈው ግራ ይገባዋል። ደህና ነኝ ይመስገነው፣ ሽንቱ ተስተካክሏል። በጣም ጥሩ። ሌላ ምን ችግር አለ ታዲያ? አለ ደስታ። ችግር የለም፣ ግን እንደው ትንሽ ፈሳሽ ብጤ ያለኝ። ድሮ ደጋግሞ ይዘኝ ነበር፣ አሁን ከየት አባቱ እንደመጣ አላውቅም አሉ ሽማግሌው መሬት መሬት እያዩ። ምን ነው ጉድጉድ ብለው ነበር እንዴ ሽንቱ ሲስተካከል? አለ ደስታ። አይ እንደው ልጅ ማለት አንተ ነህ እኮ። ታዲያ ምን ላደርግ? ልብ አይሞትም ልጄ፣ ልብ አይሞት አሉ ሽማግሌው ሰረቅ አድርገው ወደ ተማሪዎቹ እየተመለከቱ። እሺ እንግዲያው እስኪ እኔውና ምርመራ እናዛለን አለ ደስታ። እዚህ አደባባይ ላውጣው አሉ ሽማግሌው። አረ በፍጹም እዚያች አልጋ ላይ ሆኑና በመጋረጃ እንሸፍነዋለን መለሰ ደስታ። እንደው ያለ ቦታው አይወጣም ብዬ እኮ ነው ልጆች አሉ ሽማግሌው ወጣቶቹን ልጆች ለማሳፈር። ልጆቹም አላሳፈሯቸውም። እንደ መሽኮርመምን በማለት ወደ ማስታወሻ ደብተራቸው አገረገሩ። ሽማግሌው በመታከሚያ አልጋው ላይ እንደተንጋለሉ ደስታ ምርመራውን አከናውኖ ጨረሰና እሺ በቃ ይልበሱና ይቀመጡ አላቸው። ምን ነው ልጆቹ አያዩም አሉ ሽማግሌው። አይ ግድ የለም አለ ደስታ የሽማግሌውን እድሜና ገመና ለመከላከል በማሰብ። ሽማግሌው የደስታን እጅ ጎተት አድርገው በሽክሽክታ ከወጣ አይቀር ይማሩበት ብዬ እኮ ነው አሉት። ደስታ ብሎ ሳቀ። ቀጠልና በቃ ምርመራ እናድርግና መድኃኒት እናዝላለን አላቸው። እሺ ልጄ አንተ እንዳልክ እድሜ ይስጥህ፣ ተባረክ፣ ብሩክ ሁን ሲሉ በድጋሚ መረቁት።
አሜን አባባ አለ ደስታ። እኔ እምልህ ልጅ ደስታ አሉ ሽማግሌው። ልጅ አለህ አሉት። የለኝም አላቸው። አግብተሃል አሉት። አላገባውም። እንግዲያውስ የተባረከችውን ይስጥህ፣ ውለድ፣ ክበድ፣ የዘመድ አውራ ያድርግህ። የምርቃት መዓት አወረዱበት። አሜን አሜን አለ ደስታ። ያላገባሁት በምርቃት ጥረት መስሏቸው ይሆን አለ በሆዱ። ልጆች እናንተም ተባረኩ፣ ትምህርታችሁን ይግለጥላችሁ አሉና ልጆቹንም መረቁ። አሜን አሉ ልጆቹ በህብረት። ሽማግሌው የምርመራ ወረቀታቸውን ይዘው ከክፍሉ ወጡ። ደስታ እንደተለመደው ልጆቹን ስለተመለከቱት ህመምተኛና ህመም ለማስተማር በማሰብ እሺ ምን ትላላችሁ ሲል ጠየቃቸው። አንደኛው ተማሪ ደስ የሚሉ ሰውዬ ናቸው አለ። ደስታ ያልጠበቀውና ያልለመደው መልስ ስለነበር ራሱን በመነቅነቅ ሲጠብቅ የነበረው ይህ እንደሆነ አስመሰለ። እንደሱ ስትል ቅድም እዚህ ከመምጣቴ በፊት የሆነውን ነገር አስታወስከኝ። ከክፍል እናንተን አስተምሬ እንደወጣው ከአንድ ሰው ጋር ተጣልቼ በጣም በንዴቱ ነበር ወደዚህ የመጣሁት። አሁን ግን ያ ንዴቴ የት እንደሄደ አላውቅም። ሕክምና እንዲህ ነው፣ ሰው አክማለሁ ብለህ ቁጭ ብለህ የምትታከምበት ነው አለ። ሐኪምነት ሙያ ነው። እንደ ማንኛውም ሙያ የምታውቀው ንድፈ ሐሳብ ከክህሎት ጋር ተደማምሮ አገልግሎት እንድትሰጥ ያስችላል። ሕክምና ግን ከሙያ በላይ ሊሆን ይችላል። ሕክምና መታደል ነው። በየትኛውም አጋጣሚ ከታመመ ሰው ፊት ስትቆሙ ምን ያህል የታደላችሁ መሆናችሁን አትርሱ። የታመማችሁት እናንተ ባለመሆናችሁ ብቻ ሳይሆን ለመፍትሄ የተመረጣችሁት እናንተ ስለሆናችሁ ሕክምና መታመንም ነው። ሰው የደበቀውን ሚስጥሩን፣ ህመሙን፣ ብሶቱን፣ ጭንቀቱንና ደስታውን ከማንም በላይ ህይወቱን አሳልፎ በእጃችሁ ውስጥ የሚያኖርበት ስለሆነ ሕክምና ዕዳም ነው። በእምነት የተቀበሉትን የሰው ህይወት በአግባቡ የመንከባከብ የመጠበቅና ሲሆን በተሻለ አሊያም በነበረበት መልክ ማቆየትና መመለስ ስለሆነ ሕክምና መስዋዕትነትም ነው። ጎዳኝ ብለህ የማትሸሸው፣ ከፋኝ ብለህ የማትተው፣ ተቸገርኩ ብለህ የማትሸጠው ምክንያት የለሽ መስዋዕትነት ነው። ንጹህ መስዋዕትነት፣ በጎ ስለሆነ ብቻ የምታደርገው። ሕክምና መጠራትና መመረጥም ነው። በሰው መኖር እና ለመኖር መሃል ከውልደት እስከ ሞት በደስታ እና በመከራ በተሞላው ህይወት ውስጥ የፈጣሪን የመፍጠር የማኖር የማሳመም እና የማጥፋት ፍላጎቶች ተባባሪ መሆን ነው። ከዚህም በላይ ብዙ ነገር ነው። ለዚህ ነው አጥብቃችሁ ልትይዙት የሚገባው። እኚህ ሽማግሌ አሁን ምን ያህል ጥሩ ጊዜ ሰጥተውን እንደሄዱ እንዴት መተመን እንችላለን ብሎ ተማሪዎቹን አስተዋለ። የሚቀጥለውን ካርድ ይዞ ወደ ውጭ ወጣ ህመምተኛውን ለመጥራት።